እኔ ጋለሁኝ እግዚአብሔር የተመሰገነ ይሁን። የሆነ ቦታ ወጣንና ለምን ይቅርብኝ ብዬ መንገድ ዳር ላይ ሪከርድ ማድረግ ጀመርኩ፣ መቅረጽ ማለት ነው። እና እንዴት ናችሁ? ሁሉ ሰላም? እኔ ጋለሁ እግዚአብሔር ይመስገን። ውዶች እስኪ ሰብስክራይብ፣ ላይክ፣ ሸርም ኮሜንት ላይ ማሰብ አስተያየታችሁን አስቀምጡልኝ። ጀማሪ ነኝ፣ እስኪ አበረታቱን ትላላችሁ። ያለሁት መንገድ ላይ ነው። ልጅቱ እንዳገባብኝ እየሞከርኩ ነው። እየተንጠለጠለች ነው። እና እንዴት ናችሁ? ሁሉ ሰላም? እንግዲህ የቅርብ ሱቅ አላጠገበንም፣ ሩቅ ሱቅ ውሰጂ ተብዬ ዱካን ይዤ ወጥቼ ልጅቱ በሳይክል እኔ ደግሞ በቸርኬ በእግሬ ነቀዋለሁ ማለት ነው። እና ለምን ይቅርብኝ፣ አሻራዬን ለምን አላሳርፍም እዚህ ጋ ነገ ላስታውሰው፣ ነገ ማስታወሻ ሊሆን ይችላለኝ። ይህም ቀን ያልፋል፣ የተሻለ ይመጣል፣ የሚለው ይመጣል በማለት እየነካ ነው። تعالي شوية هني انتبهي من السيارات، يلا روحي امشي انتي. بزين روحي ልጅ አማታል እንዴ ልገባብኝ ነው። ቦታው ደግሞ በጣም ነው የሚያማምረው፣ እንዳለ የተመር ቦታ ነው። አበባ ነገር ናቸው፣ ደስ ይላል። ሰፈራችን አረንጓዴ ሰፈር ነው። ያው እንግዲህ ሰው እየመጣብኝ ለቀረጣ አልመቸኝ ይላል። ቢሆንም እጅ ላለመስጠት እሞክራለሁ። ስብሪ ሾ የሰሩን ይሄኔ እንሽል ምን ተማር ሽራይሽ ልንሰርቅ ነው። አልቋል። እወዳለሁ በጣም ይሄን ተመር፣ ግን ይቅርብኝ። ከሙቀቱ ጋር ልቤን ነው የሚያቅለሸልሰው። እና ይሄን ይመስላል። በጣም ነው የሚያማምሩት። ወይኔ እዚህ ጋር ያሉት እንዴት ነው የሚያምሩት! በጌታ ስክሮል ሲሆን አይታይም በደንብ። اكتر حلو ሳራ ህኔ እሽራይሽ እንትከልህኔ ያለንበት ስፍራ በሙሉ የተመር ስፍራ ነው። በጣም ነው የሚያማምረው በጌታ። በስተጀርባ በዚህኛው በኩል ደግሞ አበባ ምናምን ያለው በጣም ነው የሚያምረው። ጎዳናው የሚለው ሙዚቃ እዚህ ጋር ቢለቀቅ አሪፍ ነበር። ስደተኛ ነኝ ነው እንጂ ያ መዝሙር ቄጠማም አለና ከኛ ቤት ለባህል ኒው ይርስ እየመጣ ነው። እንዳትቸገሩ በየቤታችሁ አደርስላችኋለሁ። እንግዲህ ይሄ ደግሞ ሁል ጊዜ ልጆቼን ይዤ የምውልበት ነው። በማታ በጣም ደማቅ ነው። የቀኑን ውሎ ደግሞ በጣም ያችሁ በረሃ ከሚውሉት አይተናነስም። እና ይሄን ይመስላል። በነገራችን ላይ የታጠፈ መንገድ መተን ነው እንጂ በጣም ከሩቅ ቦታ ነው የመጣ ነው። እና እዛ ማዶ ላይ ነው ገደል ውስጥ አለ። እዚህ እዛ ውስጥ ነው የምንውለው። መኪና መጣብኝ። እስብሪ ላጥሪ ليش تطيرين؟ شوي ركزي. تعالي اطلعي من هنا. هذا بيت، هذا حق زبالة مو حق بيت. خلينا نسمع من بيت حلو. نجلس هنا؟ لا. ليش؟ مانجو، في مانجو ዛፍ ነው ግን አንድም የለም።
ገና ነው ማለት ነው። እዚህ ጋር ደግሞ ሌላ ነው። እንዴት ብዬ ወደዚህኛው ካሜራ ላዞርቼ የተመታች ሁለት ግራግር ፊት ለፊቴ ናት። እዚህ ጋር ግን ያለው ተመር ሲያምር በጌታ። ይሄ ደግሞ ሌላ ነው። ወይ ጉድ! ይሄ የሆነ ረዳት የለም መሰለኝ፣ ዝምም ብሏል። አንዱም አልተቆረጠም እንደምታዩት ማለት ነው። ዋው! ቡና የሚወድ ሰው እዚህ ጋር ቡናሽን አስቀምጠሽ ባከረዩት ያለሻይ ዘንበጥ ዘንበጥ እያለ ነው ሰውዬው። ከውስጥ አጨዳ ላይ ነው። ወይኔ በላችሁ። ጎዳና ላይ ነው እኛ የምኖረው። እኛ ሰፈር ብትመጡ መንገድ ላይ እንገኛለን። በየመንገዱ ተዝረክርከን ማለት ነው። ሰፈራችን ደረስን። ከቅርብ በኋላ ነው ቀረጻ የጀመርኩት። ልጅቷ የደረሰችበት አካባቢ ሰፈራችን ነው። እና ወዶ روحي تكلي عادي، تبي تتكلي روحي تكلي، أنا بيجي እና ይሄን ይመስላለኝ። ወይኔ በጌታ እንዴት እንደደከመኝ። ሁልጊዜ በሙቀት አይበግረን፣ ብርድ አይበግረን። እንደዚህ ነው በቃ። ጎዳና ነው ሁልጊዜ ውሏችን። የመጣ ነው መንገድ እና ይሄን ይመስላለኝ። ቤታችን እየደረስን ነው። ሁልጊዜ የምንውልባት ደግሞ ከሰው ቤት ሁሉ ነው የምንገኝ እኛ። እዚህ ጋር ልጆቹ እዚህ እየመጡ ይጫወታሉ። ቤታችን እዛ ማዶ ነው። እዚህ ጋር ግን መተን እንጫወትበታለን። ይሄ ሰፈር ታዋቂ ነን፣ ከኔም ከልጆችም ማለት ነው። የሰዎቹን ጠጠር እየመጣን እንደፋለን። እና ውዶች እስኪ ሰብስክራይብ እያደረጋችሁ ትብብራችሁን አሳዩ። ጀማሪ ነኝ፣ ከዜሮ ነው የተነሳውና ሰብስክራይብ አድርጉኝ። ላይክም ኮሜንትም ስጡኝ፣ ሀሳብ አስተያየታችሁን አድርጉ። እና ይሄን ይመስላል። ወደ ቤታችን እየቀረብን ነው። ቀረብን ሳይሆን ደርሻለሁ።